ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የእውነት ነው የምላችሁ በጣም ደስ ብሎኛል። እሺ ቤተሰብ ማለት ነውና ሃይሚ መጠለፏ በጣም ደስ ብሎኛል። ኦኬ እዚህ ላይ ኦኬ ሙሉ ቪዲዮ መስራት ፈልጋለሁ ዛሬ። ቪዲዮ ከበዛ ማለት ነው ግማሹን በዛኛው ቻናል እጭናለሁ ቆርጬ ማለት ነው። ገባችሁ? እና እኔ በጣም ደስ ብሎኛል ሃይሚ በመጠለፏ ማለት ነው። ገባችሁ አይደለ? እና ፍራሽ ሁሉ እንትን ነው የተገዛው ማለት ነው። ይሄ የሚነፋው አለ አይደለ? እሱ ነው የተገዛው። ከዛ እቃ ምናምን ከቤት መጣ፣ ግን አልተዋጠልኝም። እንዴት ነው አልጋ ከተከራየ ማለት ነው። አልጋ ቤት ግዴታ አልጋ አለው አይደል? እንደ አልጋ ቤት ከተከራየ ማለት ነው። እንዴት ነው የሌለው ማለት አልጋ ቤት ከተከራየ ወይ ቤት ነው የተከራየው ባዶ ቤት፣ እንደዛ ሳይሆን አይቀርምና ፍፄ ደግሞ እንደዚህ ስለተባበርክ እናመሰግናለን። ኦኬ ሃይሚን ልቧን መስበር ወይም ደግሞ ሌላ ወንድ አምጥተ እንደዚህ ማገናኘት ወይም ደግሞ እንዴት ነው ሌላ ሴት አምጥተ ከብሩኬ ጋር ማገናኘት፣ ሌላ ወንድ አምጥተ ከሃይሚ ጋር ማገናኘት ምናምን ሳይሆን ማለት ነው አንተ ላይ ሁለቱንም ማገናኘት ወይም ደግሞ ሁለቱንም የሆነ በቃ ማስማማት ሲጣሉ ማለት ነው። ገባ አይደለ? አንተ ጓደኛ ነህ፣ የሁለቱም ጓደኛ ነህ። ገባ አይደለ? ስለዚህ አንተ ከወጣ የለም ገባ አይደለ? አንተ እንዴት ነው አንተ የሁለቱም ጓደኛ ስለሆንክ ስለምናምን ገባ አይደል? ስለምናምን ወይም ደግሞ የብሩኬና የሃይሚ ጓደኛ ስለሆንክ ማለት ነው ከተቀየርክ አንተ ማን አላቸው ለነሱ ጓደኛ ማለት ነው። አንተ ዋና እነሱን የምታስማማ የሁለቱም ጓደኛ ነህ። ገባ አይደለ? ስለዚህ ከሁለቱም ከተለየ ደግሞ ከብሩኬም ከሃይሚ መሆን የለብህም፣ የሁለቱም ጓደኛ ነው መሆን ያለብህ ማለት ነው ከዚህ በኋላ። ገባ አይደለ? ብሩኬን ላስደስት ወይም ደግሞ ሃይሚን ላስደስት ሳይሆን ማለት ያለብህ ሁለቱንም ለማገናኘት ነው አንተ መጣር አለብህ ከዚህ በኋላ ማለት ነው። ገባ አይደለ? ስለዚህ እኔ በጣም ደስ ብሎኛል እንደዚህ ስላገዝክ ማለት ነው። ኤፍሬም ደግሞ ትላንትና አገናኝቶ ሄደዋል። የለም የት እንዳለ አናቅም፣ እደውልልሻለሁ ብሎ ጥፍት ነው ያለው ማለት ነውና ሃይሚ መጠለፍሽ ደስ ብሎናል። ምክንያቱም ብሩኬ ስለሆነ ነው እኛ ዝም ያልነው ማለት ነው። ገባሽ አይደለ? እንጂ ሌላ ሰው ቢጠልፍሽ እስካሁን ሁላችንም ትኬታችንን ቆርጠን ኢትዮጵያ ነበር የምንገኘው ማለት ነውና ብሩኬ ስለጠለፈሽ ደስ ብሎናል እኛ ማለት ነው። ሌላ ምንም አንልም። ውሰደኝ በቃ እኔ ችግር የለውም። በቃ ማለት ምንም አልበልግም። ውሰደኝ ኤርፖርት አድርሰኝ በእናትህ በእግዚአብሔር። ሪፖርት አድርሰሽ ተይ እንጂ ሃይሚዬ፣ ሌላ የምትየለሽም ጭራሽ ብሩኬ በእግሩ ወስዶ ሪፖርት ያሳፍርሽ። ሌላ የምትየለ በጣም ጥሩ በጣም ጥሩ። ምክንያቱም እንዴት ነው አንቺ እሱን እንዴት ነው አንቺ ስታስቢ ሃይሚ ማለት ነው ስታስቢ ራሱ እንዴት ነው ለይቶ እሱ እንዴት ነው አንቺ እንድትሄጂ ፈቅዶልሽ ምትሄጂ ማለት ነው። ንገሪኝ እስቲ እንዴት ስታስቢ ራሱ እንዴት ሰማፈልግ ነው ምን ሌላ አይነት ሰው ሆኜ አይደለም እኔ ነው በቃ ለሁለታችን ደግሞ አይ በቃ ማይተዋል። ልብስም መጥቶልሻል፣ ልብስም ትቀይሪያለሽ። በቃ እግዚአብሔር የጋጋታ ካለበት ቤት ምናምን እንደዚህ ሰላም ይመስለኝ አሻረ ከመለ በአሁን ሰዓት ጠለፋ አለ ብዬ አላስቤ አላቅም፣ ግን ሃይሚ ተጠለፈች በአሁን ሰዓት ማለት ነው። የሆነን ለመናገር እኔ በጣም ደስ ብሎኝም እየሳኩኝም ነው ስስቅ ምናምን ማለት ነው። እና ስናድድ ፊቴ በጣም ነው የሚቀለው ለምን እንደሆነ አላቅም። እና ሃይሚን ይወት እስቲ አልቅሳ ማለት ነው ፊቷ ሁሉ ቀልቷል። እና አይዞሽ እንደዚህ የሚጠልፍሽ ወንድ ይስጣችሁ ወንዶች ማለት ሴቶች። አዎ ግን አፍቅራችሁ ገባችሁ? እናንተም አፍቅራችሁ እሱም አፍቅሮ እንጂ ሳታፈቅሩ አይደለም መጠለፍ ያለባችሁ ማለት ነው። ይሄን ፍራሽ ገባም አታንገባም ምኑን ያልገባኝ በእግዚአብሔር እራት በቃ ማርያም ራስ ያሙኛል። አይ በእግዚአብሔር በእናትሽ እሺ ለምንሽ ቁጭ ብለሽ አውሪ። እንዴት ነው በዚህ ናክል ነው መጥላት ይቻልሽው? ነገ ነው የምትሄጂው እና ቁልፉ ይሆንና ምንድነው የምትታገው? አልሰጥሽም። ለምን ሰጥሻለሁ? አይሚራ በእናትህ በቃ አንጣላም። ብሩክ ያልጠለችም እኮ የምሬና አልጠለችም። እሷ ተናዳ በቃ አንተን ጠልተ ሳይሆን ማለት ነው ሴቶቹ እየመጡ ጭንቅላቷን ሲያዞሩባት እየመጡ የማይሆን ቃላትን ሲያወሩ ነው እሷ ተናዳ መሄድ የፈለገችው እንጂ አንተን ጠልታ አይደለም። በፍጹም ሃይሚ እንደዚህ አታረግም። ሲጀመር ላይቭ ላይ እንኳን አይታታል። ሲቀጥል ደግሞ ካንተ ጋር ለመለየት ምን ያክል እንደምትሆን አይታታል ማለት ነው። ምን ያክል እንደምትወድ ገባ አይደለ? ኢቭን እንኳን እስካሁን አፈቅርሻለሁ ወድሻለሁ ብለህ በአፍ ሚዲያ ላይ ያላወራው አንተ ነህ እንጂ እሷ እኮ ብዙ ጊዜ አውርታለች። ስለዚህ አንተን መቼም አጠለም ጠልታ ሳይሆን አንተን ሳይሆን የጠላችሁ ሴቶቹን ነው የጠላችሁ። ገባ አይደለ? ባንተ ህይወት ውስጥ እየመጡ የሚያወሩትን ወይም ደግሞ ባንተ ህይወት ውስጥ እየመጡ የሆነ በቃ ብዙ ነገር የሚያደርጉት እነሱን ነው የጠላችሁ እንጂ እኮ እሷ ሃይሚ አንተን ጠልታ አይደለም። እኔ ምረፊ በእናትህ አሁን ለምንድን ነው በዚህ ናክኒ እንደዚህ የጠላሽ? ምን አደረኩሽ? ምን ያደረከኝ ነገር አለ? እሺ በቃ ያደረኩሽ ነገር ካለ በቃ ይቅርታ አልኩሽ እኮ አይደለ? እኔ ሃይሚ ከዚህ በኋላ ቆዝሜ መምጣት
መምጣትን መቀዘዝን ህይወቴን ማበላሸት ማዘንም አልፈልግም። በቃ መሄድ ባለብኝ መንገድ ሁሉ እሄዳለሁ። ከኔ ጋር ሆኜ እኮ ነው እያልኩሽ ያለሁት። በቃ አሁን በረራ ኦልሬዲ ያልፋል። በቃ አንደርስም ለቼኪንግም ለምንም አደርሽም። ኤፍሬም ጋር ብትደውይ ባትደውይ ምንም አያመጣም። ኤፍሬም ስጠኝሽ ስልኩን ምንም አያመጣም። ለምንድን ነው የምትሰጠኝ? በእናትህ ያላሳዝንም። እሺ ስለምታሳዝኝ እኮ ነው እዚህ ጋር የምታሳዝኝ ሀይሚ የሆነ እንጃ አላውቅም። የሆነ ዲቪ ብደርስሽ ወይም ደግሞ የሆነ ለስራ ጉዳይ ብትሄጂ ሰው ለሆነ ነገር በቃ በጣም አሳሳቢ ነገር ወይም ደግሞ ብዙ ነገር እግዚአብሔር አምጣው ነው ለሕክምና ብዙ ነገር ሰው ይሄዳል አይደለ? ውጭ ሀገር ማለት ነው። ለዛ ነገር ቢሆን እሺ በጣም ታሳዝኛለሽ፣ ይሰጥሻል። ነገር ግን ከብሩኬ ለመራቅ ተጣልታችሁ ላይ እንዴት ነው የሚሰጥሽ? እንዴት ነው? እንደውም እኔ እኮ እጁና እግሯን አስረቁጭ ነበር አርግ ያልኩት። እንደውም እንደዛ ለማድረጉ ራሱ አመስግኝ። ሰዓቱ ሲያልፍ ድረስ እንኳን ይሄው እየተንቀሳቀስሽ ነው። ብዙ ማታውቂው ነገር አለ። በቃ አርፈሽ ቁጭ በይ። በቃ እኔ እንደወጣ ምናምን ኦኬ። ብዙ ማታውቂ ነገር አለ። ምን ታስበው እናንተ? ምን ታስበው? ኦኬ ሃይሚን ውጭ የሚወስድ ሰው ሌላ ሰው ነው እንደ ልድሯት ነው እንደ ልትወስዱ የነበራችሁ እናንተ። ማን ነው ደግሞ ትኬት የቆረጠላት? ውጭ ወስዳችሁ ልድሯት ነው ወይስ ምን ፈልጋችሁ ነው? ምን ልታረጓት ነበረ? ብሩኬ ብዙ ነገር አለ እያለ ነው እንግዲህ። ንገረን፣ ለኛም ንገረን ብሩኬ። ሆዳችን ነው ምንድነው? ማናቆሽ ንገረን። ማናቆ ነገር ምንድነው? ለምን አፍሽ ቁጭ ብሩኬ በእግዚአብሔር ቁጭ ውስጥ በእግዚአብሔር አድርሰኝ። አደርሽም ለምንም ለቼኪንግም ለምንም አደርሽም። ሳት አይኖርሽ በቃ ያልፋል። ለምንድነው ህይወት የምታበላሸው ግን? ምን ማለት ነው? ህይወት የምታበላሸው ለምንድን ነው? የሚበላሽ ቆንጆ ከኔ ጋር ስለሆንሽ ነው የሚበላሸው። እኔ ከአንተ ጋር ስለሆንኩኝ ስላልሆንኩኝ ካበላሸው ሀገርሽ ውስጥ ሆነሽ አንቺ ሌሎችን ማምራታችን ምን ወይስ እኔ ማለት ነው ማፈልጊ? የምትሄጂበት ቦታ ማንመጣ መስሎሽ ነበር ነው ወይ? ለምን ታለቅሻለሽ? ስለተጠለፈች ነው የምታለቅሰው ብሩኬ፣ ስለተጠለፈች ነው። ያው ሴት ልጅ እኮ ማልቀስ ወግ ነው ታውቃላችሁ። ስትዳር ማልቀስ ወጓ ነው። ስትጠለፍ እንደውም በጣም ነው የምታለቅሰው ሴት ልጅ። እኔ ግን ተጠልፌ ስለማላቅ እግዚአብሔር ይመስገን። ግን የተጠለፉ ሴቶች ከታጩ በኋላ ምናምን እኛ ሰፈር ተጠልፎ ያውቃሉ፣ ገበያ ስትሄድ ምናምን ማለት ነው። አውቃለሁ በኔ አሁን ከኔ ጋር ከምትጨቃጨቂ እንኪ ይሄ የኔ ነው። አይተሽ ታዲያ መጣሁልሽ። ከኔ ጋር ደስተኛ ሆነሽ ትኖሪ ያለሽ ተከተለሽ እና የብሩኬ ልብስ ልበሽ፣ እንደውም የባልሽ ልብስ ነው ልበሽ። የምሬ እንደዚህ ከምትሆኚ ልበሽ እስቲ ብሩኬ በእናትህ በቃ ዞር በልልኝ ከፊቴ። እኔ ላይ ማለት ነው ሴቶች እኮ ማለት ነው የባላቸውን ልብስ ሲለብሱ እንደውም ይወዳሉ። ለምን እንደሆነ አላውቅም። እኔ ለብቻ አላውቅም። የምሬን ነው የምላችሁ። ግን የባላቸውን ጃኬት የባላቸውን ሸሚዝ ምናምን ሲለብሱ ደስ ነው የሚላቸው። የምሬን ነው። ልበሽ ትልቅ ሆኖ ራሱ ለእናንተ ፍሪደም ነው የሚሰጠውና በቃ በጣም አስደስተኛል። እግዚአብሔር ያንተ ምን ሆነህ ነው? ኩንታ ዝማ ግንኙነት ያመጣ ምን አይነት ሰዎች ናቸው ማለት እሺ አይዞሽ ታይት ለብሳ የለ ከስር። ስለዚህ ታይት ስለለበሰች ማለት ነው ከላይ ቲሸርቱን ትለብሳለች። አለቀ፣ ይበቃታል። በቃ አለቀ። ይሆናል ይዞር እኮ ገቡ ምን ሆናችሁ ነው እናንተ? ያማችኋል። በቃ ወደቱን ትለብሻለሽ። ምግብ አመጣልሻለሁ። እኔ ናት አትጨናነቂ። ይቅር ሁሉም ነገር ጦስሽ የሚሰድ ቤተሰቦችሽን ለማድረሽ ነው የምትሄጂው እኮ። እሺ የተፈጠረብን ችግር በደልኩሽ ግራ ሲገባት ወገቧን ያዘች። የምሬን ነው። አታልቅሽ ምናምን ግን በዚህ ናት እንደዚህ አይነት አስተያየቷን አያችሁ። ወይኔ ብዙ ሚስጥር አለ ደግሞ። አሁን አልነግርሽም። የምትረጋጊ ከሆነ እሺ የምትይኝ ከሆነ እነግርሻለሁ። በዚህ ነው ልታታለለኝ? እያታለልኩሽ አይደለም። በዚህ ናት ፋራዊም ሰገጤ አይደለም። እንደዚህ ገርግም እያስኩሽ አንቺ እድሌን እያበላሸው ነው። ምን ታውቃለህ? እዚህ አቃጠልክ ልታኖረኝ እድልሽን እያሳመርኩ። የምን እድል ሀይሚዬ? ለትምህርት አይደለም የምትሄጂ፣ ለሆነ ነገር አይደለም የምትሄጂ። ለዛ ነገር ቢሆን እሺ፣ ለትምህርት ለምናምን ለብዙ ነገር ቢሆን እሺ። ግን ይሄ እድል አይደለም እኮ። ተጣልታችሁ የምትወጂን ሰው ቤተሰቦችሽን አገርሽን ጥለሽ በንዴት ለዛውም ተረስተሽ መሄድ ማለት ይሄ እድል አይደለም። ብዙ ማታውቂው ነገር አለ ሲሉ ብሩኬ፣ ብዙ ዋጋ ከብዬበታለሁ። ግባይ ማለት ነው ማለት ነው። ይሄ ነው የሚመቸው። ብዙ ነገር ሆኛለሁ። ገባህ አይደለ? ምን አንተ ግን እየገባህ አይደለም። ይሄ ነው የሚመቸው። ገብቶታል። እዚህ ክፍል ውስጥ ማስቀመጥ ምን ብዙ ነገር አናግሽም። ተዋክል ይዙ ያደረገ ማቆ ነገር አለ፣ ብዙ ነገር አለ። አልነግርሽም ነው ያለው። ምክንያቱም እሱ ማለትም እንደው ታውቃላችሁ ቤተሰብ፣ እኔ የተጠራጠርኩት አላውቅም። የተጠራጠርኩትም እንደው ታውቃላችሁ የሆነ በቃ ሰው ትኬት ቆርጦላት ምናምን የሚወስታት ሰው የሆነ ያሰበ ነገር አለ ብዬ አሰብኩት። እሱም ደግሞ ማለት ነው
ወስቷል ሊድሯት ይችላሉ። ብቻ ኤቭሪቲንግ ብዙ ነገር ሊያደርጓት ይችላሉ። ገባችሁ አይደለ? ብዙ ሴራ አስሯት ይሆናል የሚወስቷት ሃይሚን ማለት ነው እንጂ ሃይሚ በአንዴ ለብቻው ትኬት ቆርጣ በአንዴ ልትሄድ አችልም። ቤተሰብ ማለት ነው በአንዴ ልትሄድ አችልም። በአንዴ ተሳክቶ ለሰው ሳይኖር አችልም። ስለዚህ የሆነ ነገርማ አለ፣ የሆነ ጥንስስ የተደረገው ነገር አለ ሃይሚን የሆነ ነገር ሊያረጉ ማለት ነው። እሺ ቢያንስ ከዛ እዚህ ቤት ውስጥ ልቀር፣ እዚህ ባዶ ቤት ውስጥ። እሺ ቆይ የኔ እናት ቆይ ስሚ፣ አሁን በረራችሁ ለከሩ ነው ምናምን አይደለ አይደለ ወይስ የተሳሳተ መረጃ ነው? ወይስ የተሳሳተ መረጃ ነው ነገር? በቃ ለከሩ ከሆነ ለከሩ ካለፈ በኋላ ከፈለግሽ ትሄጃለሽ፣ ከፈለግሽ እኔ እሄድልሻለሁ፣ ሁሉ ሰጥሻለሁ። ምን አደርጋለሁ ከዛ በኋላ? ህይወቴን አበላሽተን እኮ ትሄጃለሽ። ምን እኮ ለቤት ነው ይሄ ነው ሽንት ቤት ግቢና ቀይሪ። ያምርብሻል ቀልበሽ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ የኔ ውዶች። ግማሹን እዚህ ነው የምፖስተው። ታይሙ በጣም በዛ ማለት ነው።